የምትደግሙበት ሮግን ለማድረግ የምትሮጡበት ቤት ይሆንላችሁ። በእኔም በባቹም ስም ቆማሪ ማለት ይሻላል። ባጎደልኩት መድኃኒዓለም ደግሞ ይሙላበት። በሰላም የዋለ በሰላም ስንት በእውነቱ ወንድማችን ወርቅሻ ለዚህ በመብቃታችሁ በእውነት ደስ ብሎናል። የደስታ ከዚህ በላይ ደስታችን ያደርገን። ልጃችሁን እግዚአብሔር ያሳድግላችሁ። ተምራ ሎግ ማድረግ ያብቃላችሁ ለማለት ነው የምፈልገው። እናመሰግናለን ስለ ሁሉም ነገር። ሁላችሁም አንዳንድ ካታሉ ከግልጽ ያው በረከት እንዳለው ነው። ሁሉም ቤት ጨርሶታል። እንደው ለማድረግ አብቅቶን እዚህ እናንተም ልጆቻችሁን እስከምትድሩ ድረስ ያዋችሁ የሚሰጠው ቢኒ አውሪ። እሺ ሁሉም እንዳሉ ያው አንድ ትውልድ ሁለተኛ፣ ሶስተኛ፣ አራተኛ እያላችሁ ወለዱ ክበሉ በደሙ ልጃችሁን እግዚአብሔር ያሳድግላችሁ፣ ለማድረግ ያብቃላችሁ። አሜን። ትዳራችሁ የተባረከ ያው ቢኒ ባጎደለችው እግዚአብሔር በጣም ደስ ብሎናል። የዛሬ ስንት ተመጣጣኝ ነበር እዚህኛው ቤት እና የዛን ጊዜ መረቅናችሁ ደርሶ ስላየን በጣም ደስ ብሎናል። አሁንም ጨምሮ ሌላ ብዙ ተባዙ። በእውነት በጣም ደስ ይላል። እዚህ ፍሬ ስታይ ሌሎቻችሁም ከዚህ የምትወስዱት ትምህርት ይኖራል ብዬ አስባለሁ። በጣም ደስ ይላል። እግዚአብሔር ይባርካችሁ። ተባረኩ። ብዙ ተባዙ እንዳሉ ማለት ነው። ብዙ ተባዙ ምሉ ብሏል። አሁን ይጨምራል። ከዚህ በኋላ የዛሬ ዓመት እንመጣለን። ሁለተኛው ልጅ ላይ ነው። ተባረኩ። ያው ብዙ ነገር ተብሏል። ግን መጀመሪያ እንደዚህ እንድንሰባሰብ ስላደረጋችሁ እግዚአብሔር ያክብራችሁ። የሰጣችሁ ልጅ እግዚአብሔር ያሳድግላችሁ፣ ሎግ ለማድረግ ያብቃላችሁ። ከዚህም በላይ ሌላ እንጠብቃለን፣ የምንገናኝበት ነገር እንዲፈጠር እና ለሁሉም ነገር እናመሰግናለን። እግዚአብሔር ይስጥልን። ያው እንግዲህ ደስታ ነው የመጣንበት፣ በደስታ ነው። የወንድማችን ወርቁና የእህታችን መሲ የደስታ ነው። ለዚህ ላሰባሰበን ያው ለእነሱም ደስታ የእኛም ደስታ ነው እና እግዚአብሔር የተመሰገነ ነው። ከፍተኛውን ድርሻ እሱ ይውሰድ እና ሁላችሁንም እናመሰግናለን። ማለት ደስ ይላል የምር በቃ ያለው ነገር እና ልጃችሁም የተባረከ ልጅ ሰጥቷችኋል። እግዚአብሔር ደግሞ ይድገማችሁ፣ ይሁን ማድረግ ያድርግላችሁ እና ፈጣሪ ይጠብቃችሁ፣ ከዚህም በላይ ብዙ ነገር ይስጣችሁ ነው የምለው። ሁላችሁም አመሰግናለሁ። እግዚአብሔር ወርቅሻ እንወድሃለን። ካሜራው እንዴት ነው? ፎከስ አድርገህ አታዞሩም ወደዚህ? እሺ ፌውላር